ብዙ ሰዎች ብዙ ወጣቶች ያንን ህይወት መኖር እንፈልጋለን እና ያ ህፃን ልጅ እያለ ህልም ነበረው አይደለ? ያንን ህይወት ግን መኖር አልቻለም። እንዴት ነው? በጣም ሱስ ውስጥ ገብቷል። እንደውም ያጨስ ነበር በዛ ህፃንነቱ። አስቢ አብሳቱ ሰለበት እና እኔ ማማዬ ሌላችሁ ምን ነው? አቤት እንዴት ነው የምታምሪያችሁ? ደግሞ ስነ ስርዓት የለም ታውቃለህ። ከዚህ መጣ እሰይ ተመስገን። አቢ መጣ ነው ልካችሁ ነው የሚያስገባ እንዴ? አቢ ምን ይችላል ቢሆናችሁ ሄዶ በቃ እናንተ የት ነው የሄዱት? ምን ማለት ነው? የትም አይሄዱም። የትም አይሄዱም። ሰላም የአቢቲ ፋሚሊ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ በድጋሚ መተናል ማለት ነው። በድጋሚ የመጣንበት ምክንያት ምንድነው? አቢን እየጠበቅን ነው። አቢ እየመጣ ነው እና አቢ እስኪመጣ ድረስ ከዚህ በፊት ምን አይነት ቪዲዮ አልሰራንም እና ከዚህ በኋላ ምን አይነት ቪዲዮ እንሰራለን የሚለውን አንዳንድ ነገሮችን ለማውራት ነውና ምንድነው እንደኔ ሐሳብ ማለት ነው ምን አይነት ቪዲዮ ብንሰራ ይሻላል ብዬ ምናምን ዝም ብዬ ሳስብ የሆነ ታይም ማለት ነው የሆነ ቀን ትምህርት ቤት እየመጣሁ በጣም ትንሽ ልጅ ነው ልጁ በጣም ህፃን የሚባል ልጅ ነውና ጫት እየቃመ መንገድ ላይ በቃ በጣም ሱስ ውስጥ ገብቶ ምናምን አየሁኝና የምሬን ነው የምልሽ በጣም ነው የተሰማኝ ምናምንና ሳስበው እንደነዛ አይነት ልጆችን በምን አይነት መንገድ ከሱስ ማውጣት አለብን በቃ ብቻ ከሱስ ውስጥ ወጥተው ምን አይነት ኑሮ መኖር አለባቸው የሚለውን ነገር አንዳንድ እስቲ ምን ታያለሽ በዚህ ሐሳብ ላይ? በእርግጥ አንቺ ልክ ነሽ በጣም ማለት ብዙ ሰዎች ብዙ ወጣቶች በዚህ እንትን ይጎዳሉ እና እኔ አንቺ እንደውም ልክ ነሽ የሆነ ታይም አስታውሳለሁ ትምህርት ቤት እየሄድኩ ነበር እና እኔ እንዳጋጣሚ ሆኖ በጣም ነው ጠዋት ነው እኮ ትምህርት ቤት የጠዋት ተማሪ ነበርኩና የሄድኩት እንዴት ነው በጣም ትንሽ ልጅ ነው ከኔ በጣም ብዙ ነገር ይጠበቅበታል። በጣም የሚገርመኝ ነገር ምንድነው ልጅ እያለን ሁላችንም እንፈልገው ህይወት አለ አይደለ? ያንን ህይወት መኖር እንፈልጋለን እና ያ ህፃን ልጅ እያለ ህልም ነበረው አይደለ? ያንን ህይወት ግን መኖር አልቻለም። እንዴት ነው? በጣም ሱስ ውስጥ ገብቷል። እንደውም ያጨስ ነበር በዛ ህፃንነቱ። አስቢ አብዛኛውን በጣም በቃ እኔ እንጃ ምን አይነት ላይፍ በጣም ከባድ ነው እና ምንድነው አንቺ ያሰብሽው በጣም አሪፍ ሐሳብ ነው። እኔም በእውነት የራሴ የሆነ ሐሳብ ነበር። ይሄ ብዙ ጊዜ እንደዚህ አይነት እድል ባገኝና ቢኖር እንደዚህ አይነት ልጆችን መርዳት እንፈልጋለን እና ይሄንን ሐሳብ እንደውም ወደ ቪዲዮ ብንቀይረው እንዴት ነው ካሉበት ነገር እንዲወጡ በማድረግ በተለያዩ ነገሮች በመርዳት ሰፖርት በማድረግ ወደ ኖርማል ህይወታቸው እንዲመለሱ ከሱስ ወጥተው ህልማቸውን እንዲኖሩና ለሀገርም እኮ በጣም አስፈላጊ ነው አይደለ? እንዴ በጣም እንጃ ይከብዳል ብቻና እኔ እንደኔ ሐሳብ እንደዛ አይነት ቪዲዮዎችን ብንሰራ ብዬ አስባለሁ። አቢ እየመጣ ነውና ያለውን ነገር እናውራውና ከሱስ ብናወጣ ቢያንስ ለኛ እንኳን የአይምሮ ረፍት ነው የሚሆንልንና ያን ነገር እንትን ብንል ምናምን ብዬ አስባለሁ። ያው እንግዲህ ቤተሰቦቻችን በዚህ ሐሳብ ለመስራት አስበናል። እኔና እሷ የሆነ ታሪፍ ሐሳብ ነው። እናንተም እንደምትደግፉት እናውቃለን። ምክንያቱም ብዙ ወጣቶች በማይሆን ላይፍ ውስጥ እየኖሩ ነው ያሉትና ከዛ ህይወት ወጥተው ኖርማል ህይወታቸውን እንዲኖሩና ሀገራችንም እንድታድግ ማድረግ እንድንችል እናስባለን። አቢ ገና እየመጣ ነው እና ያለውን ነገር ለእናንተ ግልጽ እናድርግ በሚል ነው ኖርማሊ በደፈናው ከምንገባ ያለውን ነገር ግልጽ እናድርግላችሁ በማለት ነው። አቢ እስኪመጣ ወክ ያረግን እንጠብቃለን። ከዚህ በፊት ሲጀመር እኔ መጥቻ አውቃለሁ። የሆነ ሰዓት እንደውም ፎቶ ልኬልሻል ነበር እንዴ? የምር እዚህ ነው እንዴ? አዎ እኮ በጣም ነው የሚያምረው። ደስ ይላል በጣም እዛ ጋር ራሱ በጣም ደስ ይላል። እንደውም የሆነ ሰዓት መተን በደንብ ፎቶ እንነሳለን። ደስ ይላል። አቢ ቆይ አይደለ? ኖ ሰዓቱ ሰለበት እና እኔ ያማቻል እንዴ? እውነት ነው። እኔ ደስ ይለኛል የሆነ ቪዲዮ አንተ ሲጀመር ታጋ ደስ ይላል አይደል? ማማዬ ሌላችሁ ምን ነው? አቤት እንዴት ነው የምታምሪያችሁ? ደግሞ ስነ ስርዓት የለም ታውቃለህ። ከዚህ ምን ችግር አለ? አሁን ታውቂ እስከለክላል ማለት አትንካኝ። ምንድነው የተፈጠረ ነገር አለ? ቆይ ታውቃለህ። ሁለቱም ስለሆነ አብረን ለምን ወቀናል? ምን ማለት ነው? አንዴ ቆይ ካሜራማን አቁም አንተ። እሺ አቁም። ለምን አንድ ላይ ለምን አንል? ምን ችግር አለ? የምን አንድ ላይ ነው የምታወራው? ወይ ብቻዬን
እኮ ተረጋጉሽ አንዴ ተረጋጉ እንታወቃለን ከዚህ በኋላ አይ እንዴ ምን ሆነክ ነው ከዚህ በፊት እንታወቃለን ከኔ ጋር ትታወቃለህ ስራ ላይ ነን አይደል ያለነው እንዴ በቆይ ተረጋጉ ቆይ አንተ ና ተመለስ ስራ ላይ ነን አይደል ያለነው እንዴ አብራችሁ ለምራቱ ምን ችግር አለው ያማችሁ እንዴ እኛ ያማችሁን ያማን ገንዳ አማ በቃ ምንድነው ነው እኛ ማዛሪ ከነዛውኝ ልቀቀኝ ስነ ስርዓት ይኑራችሁ አሁን ዘበኛን እንዳልጠራ ነኝ ከምር ጥሩ አይደለም ሆነ ልቀቃት አንተ ደግሞ አትጠጋት ስማኝ እኔ ድስኪ ስነ ስርዓት ይኑርህ አንተ ሲጀምር አንተኛው ተረጋጋ በጣም ችግርም ስለሌለ እንታወቃለን ከዚህ በፊት እንታወቃለን እንዴ ምን እንታወቃለን እንዴ ሁለቱም አይደለም እና ምን ችግር አለው ደግሞ አንቺ በጣም ነው የምታምሪው እንዴ ተረጋጋሽ አሁን ስማን ጥሩ አይሆንም ለእናንተ ሂዱኛ ስራ ላይ ነን ኧረ አሁን እኮ ምንም ነገር ያማረው እኛ ስለተመቸናችሁ እኮ ነው በቃ ደስ ታምራላችሁ በቃ ታምራለሽ እናመሰግናለን ግን አሳልፈን ኧረ ማሙ ዘበኛ ምናምን እኛ ያለን ዘበኛ ነው አንቺ ምን ያደርግልሻል ያለው አይደል እንዴ አትንካኝ እኮ እኔ ነው አትንካኝ ችግር አለ ከዚህኛው እንዴ ተረጋጋና ሂድ በቃ ተቃሳለሁ ተመችታኛለች እኔ ወይኔ ጉዴ ዛሬ ቀን ነው ተመችታኛለች አሳልፈን እሺ አትንኩን በቃኛ መንገዳችን እንላ አረማ ግን አሁን እንደዚህ እንድንላይ እንደዚህ ይቻላል አሳልፉንና እንሂድ ጥሩ አይሆንም ለእናንተ ከምሬ ነው ለእናንተ ጥሩ አይሆንም አሳልፉንና እንሂድ ዛሬ ማለት ነው አብረን በቃ ታምራላችሁ በቃ አሁን እዚሁ አንተወቅ ምን ችግር አለው እንዴት ነው እኔ እኮ በቃ አየዋችሁ ተመቻችሁ በጣም ነው የምታምሩት ጭራሽ ተመቻችሁ የሚለው ነገርስ ደግሞ በቃ ለተመቻችሁ በጣም ያናደዳችሁ ነው አሁንም ሌላ ነገር ያወራሻል ልቀቃት ሲጀመር እንዳትነካት እሷ ገባለ አትንካት ስነ ስርዓት አድርግ ጆር በልቀቀኝ አንተን አሁን ምትሄዱ ከሆነ ሂዱ ከዚህ በፊት እኮ አንተዋወቅም አይደል እንዴ እኮ እዚሁ አንተዋወቅም እንደምን ችግር አለው ሌላ ነገር ያመጣው ነገር ነው አትንኩን በጣም እያናደዳችሁን ነው ገባችሁ አይደለ በጣም እያዛጋችሁን ነው ሲጀመር ስራ ላይ ነን አይደለ ስራ እየሰራን ነው እኛ አጋጣሚዎች ስለረጋችሁን ተመቻችሁን ከኛ ጋር ብትሆኑ ምን ችግር አለው እንደዚህ አይነት ነገር የለም ይሄ እኮ ድሮ የቀረ ነገር ነው ለምንድን ነው እንደ ጅል የምትጃጃሉ ለምን አሁን እንጀምሮ የተጃጃላችሁ እኮ ነው አሁን አንጀምሮ ምን እሺ አሁን አሳልፉ ኧረ ማማዬ በእናትህ ለዚህማ ተመልሼ የመጣሁት እኮ ነው አንተ እንዳትነካች ልጃችሁ ልጅ እኮ ነው የመጣሁት ተመልሼ የመጣሁት ጉልበትም ሆነ ዛሬ ዘነ እንሂድ አትንካት ሲጀመር አንተ እንዳትነካት ቆይ እንዴ ምን ሆናችሁ ነው እናንተ እንሂድበት እንዴ ያ ተመሽታችሁ ነው አብራችሁ ነው ምን ችግር አለ ምን ማለት ነው አራማይ አሁን አለ ምን ማለት ነው አትንኩ በቃ ሲጀምር የመጣነው እኮ እናንተን አይተን ነው እኮ ብታዩንስ ኧረ እናንተ ግን ምን በጣም ፋራና ምንም ዛሬ ከኛ ጋር ትሆኑ ምንድነው ምን ችግር አለ እኔ አትንካት አንተ ኧረ ምን እንሂድ ነይ ኧረ ተይ ማይ ምንድነው ቆይ ሐሳባችሁን ግልጽ አድርጉልን ምንድነው ሐሳባችንማ በቃ እኛ አይተናችሁ ነው የመጣነው በጣም ታምራላችሁ በተለይ አንቺኛዋ በጣም ነው የምታምሪው ልቀቃት አትንካት አንተ አትንካት ደስ ይላል ምንድነው የምትጃጃሉት እየተጃጃላችሁ ነው ገባችሁ አይደል ስራ ላይ ነን ብለናል እየሰራን ነው አይደል እኛ ጥያቄያችን አብረናችሁ አንሆንም ምን ምን ችግር አለ አይሩን ኮን አታስብም አለን እኛ ፈለጋችሁ ሁሉ ነገር ጭራሽ ገዛንም ታስባለህ አይ እንደዛ ማለት አይደለም ከፈለጋችሁ አለ አይሩም እኮ ነው ሁሉም እንደወፍታችሁ ምንም ነገር አሁን ያ አትንካት አንተ አትንካት አሁን ሌላ ነገር ሳይፈጠር በፊት ብትሄዱ ነው የሚሻላችሁ ምንም ነገር ይፈጠር ነገር የለም እኛ ያለ ብዙ ነገር ይፈጠራል ሂዱ እናንተ ለምን ነው የቆማችሁ ሲጀመር ዘበኛ የለም ዘበኛ ንጥራ እንዴ ሂዱ በቃ ካሜራማን ታስበጥቻለህ አቢቢ መጣ እኮ አይ ለምን አብረን ነው ዛሬ ማምን ነው የትም አትሄዱም አለ እናቴ ዛሬማ አልፈታችሁ ዛሬ አልፈታችሁ ነው በእግዚአብሔር ዛሬ አልፈታችሁ ባንቺ ነው መሰለኝ ልቀቀኝ እንዳትነካኝ ልቀቀኝ ስነ ስርዓት ያዛልከልኝ ምንድነው እንደምትነካት ምንድነው ቆይ የሆናችሁ አላችሁ ሲጀምር ከዚህ በፊት አይታችሁን ታውቃላችሁ አታውቁም አይደል ትላልቅ ልጆች እኮ ናችሁ እናንተ ብለው እንዲህ ነው እንደሚጃጃሉ ሰዎች በጣም የተጃጃሉ መስራት አይደለም እናንተ ቆይ ሁሉ ሰዓት እኛው እንዲህ ከመንፈጅ ከኛ ቅድም ብትሄዱ አንሄድም ስነ ስርዓት የላችሁ እናንተ ማርኳችሁ አይደል እንዴ አየር ነገር አያታስብ ምንም ነገር የምን አየር ነገር ነው አንተ ገዛን ምናምን
ጭራሽ ታስባለህ? ኧረ እኔ እንደዛ ነው ታኛ ምን አይነት ነገር ውስጥ ነው የገባነው? ነው እኔ ዋና አንተ ያገባሽ አይደል? እሺ ገንዘብ ሊኖር ይችላል። እሺ በጣም ብዙ ገንዘብ ሊኖር ይችላል። እንደዚህ አይነት አስተሳሰብ ግን ትክክል አይደለም። አትንካት። አንተ ደግሞ ስነ ስርዓት ያዙ። በቃ አሁን ልትዋረዱ ትችላላችሁ። ስነ ስርዓታችሁን ያዙ። እንደውም እኮ እችኛው እኮ እንደው ምንድን ነው እችኛው? አንተ ትልቅ ሰው አይደለም እንዴ? በእግዚአብሔር ትልቅ ሰው አይደለ? አንተ ማለት ነው። እረፉ በቃ ሂዱ። እኮ አትንካኝ። እኔ አትንካኝ። ዛሬማ አለቃችሁ ይላል። ምን አይነት ጉድ ውስጥ ነው የገባነው? በእግዚአብሔር ስም እንደውም አይቻለሁ እንጂ እሺም አለቃችሁ ዛሬ እንደው እኛ ምን እስቲ ይመጣል ያላችሁትም ይምጣ፣ ችግር የለውም እናየዋለን። እኛ ፖሊስ እንጠራለን። ገባ አይደለ? በጣም እንትን የምትሉ እኮ ትታሰራላችሁ። ጥሩ ችግር የለውም። ገባችሁ አይደለ? ምንም ችግር የለውም። ጥሩ ምናምን ትላለህ እና እኛ እኮ ምን ያልናችሁ እኛ እኮ እንወዳችኋለን። አብረን በቃ እንሆን እኮ ነው። ምንም አይደለም እኮ አብረናችሁ ልንሆን አንችልም። ቆይ ተረጋጉማ። አቢ መጣ። እሰይ ተመስገን አቢ መጣ ነው። አሁን በሉ ማን ነው ሲጀመር ሁላችሁም ተሰብስባችሁ ነው የምትታሰሩት። እሺ ማን ነው አቢ? ልካችሁን ነው የሚያስገባው እንዴ? አቢ ምን ይችላል? ፍራንክ ነው ምንድነው? ምን ፍራንክ አይደለም። እየሰራን ነበረ፣ ቪዲዮ እየሰራን ያለ መጣው ካልተመቻቸን እና ለምን መጣ ነው? ምንድነው? አይ ማንን ነው ይመጣ ያልሽው? እሱን ባልወረ እሱን ነው ይሄን ነው ይመጣ ያልሽው? ስማ ቆይ ተረጋጉ። ዝም በይ። እኔ እኮ ቢገርመኝ ማንም አስመልጠ ማንም ቢመጣ አሁን አንተ ምን አርተም እንደሱ ሳይሆን ስማኝማ፣ እህቶቼ ናቸው አልኩህ። ችግር ካለ እኔን አና ያጠፉት ነገር ካለ ኧረ ምንም አላጠፋንም። ኖርማል እኮ ነው። እኛ እየሰራን ነበር፣ ስራ ላይ ነበር። ምን አለ መሰለህ እዚህ ጋር ማለት ነው አንደኛ እህቶቼ ናቸው። አንተ ጋር መጥቼ ወይም ያንተን እህት ናንታ ቤት ዝም ትለኛለህ ወይ? እኔ አልረዳም። በእህቴ ከመጣ ስማ፣ በእህቴ ከመጣ አልረዳህም። ገባ? እህቴን አንጣት ጀልድ በረት ትመስላለች። አሁን እኔ አወራውስ በቃ እኛ የምትነዳ ከፍታለህ። ገባ? ብንገራ እኔ እዚህ ጋር ዝም ብሎ አንተ ምንም አሁን አንተ ምንም አንተ ምንም አያገባህም ነው። ምን ሄደ? እንዴት አያገባም ትላለህ? አይ ያገባኝ እኔ ቆሜያለሁ። እኔ ነው እሷ ጋር ለምን በቃ አንተ አሁን አይደለም እንዲህ ቆመ የምታወራውም እኮ ሴት እናቱ ወልዳ እዚህ ደረጃ ተላልፋለች። ወንድ ልጅ ማብቶ ቅድም ነበር ሸክሚያት ይዤ ቢለው እኮ ገባህ? ሴት ስለሆነች ነው እስካሁን አሁን ግን አንተ ምንድን ነው የምትለው? ዋናው ጥያቄ ምን አሁን ምንድነው? አንተ ምንም ሐሳብ የለኝም። እህቶቼ ናቸው። አሁን በሰላም እንለያይና በሰላም እንለያይ። ምንም በሰላም ወዘናቸው ነው። ምን ላይ ወዘናቸው እንለያያለን። ሰላም ያስቀምጥከውን አንስተህ የምትሄደው መሰለህ እንዴ? አንተ እንዴት ነው የምታወራው? ወንድ ልጅ አይደል? ይሄን አንተ አይደለም የምትወስነው፣ እኛ ነን የምንወስነው። ገባህ አይደል? ልትወስን አትችልም። እኛ ነን የምንወስነው። አይደለም ምንድነው ያጠፋችሁት ነገር አለ? ምንም አላጠፋንም። ምንም ነገር አላጠፋንም። እኛ ሰራን። ለምን እንደዚህ ነው? መጀመሪያ ተዋውቃላችሁ? ኧረ ምንም አንተዋወቅም። የሰራን እያለ እኮ ነው። አንተ ስቆይብን ጊዜኛ ስለ ቦታው እያየን ነበር። ቦታውን እያየን እኮ ነው። እንደዛን አሁን ጸሎት መግባት አልፈልግም። ገባችኋል? እኔ አሁን ለራሴ የሆነ ትንሽ እንትን ላይ ችግር ነው። ገባችኋል? አሁን እነሱ ጋር ሌላ ኬዙስ ሊኖር ነው። እነሱ ራሳቸው እንትን እያወሩ ነው። ገባችኋል? ሌላ ችግር ውስጥ ከመፈጠሩ በፊት ነገሩን በሰላም ብንጨርሱሽ። እንዲህ ካሉ እኔ አባል ጋር ደውዬ ኖርማሊ እንድመጡ አደርጋለሁ። ምንድነው አሁን ምን እያልክ ነው አንተ? በቃ ሄደህ የኔ ራሱ አሁን ደብሮናል። ሌላ ነገር እኔ ጋር ሌላ ነገር ውስጥ መግባት ነው። እንገባለን። ማን አንተ ምን ነው እንምታው ምንድነው? ዝም ብሎ ሸቀጥ ነው እንዴ? አንተ ምንድነው? አይደለም ስማ፣ በጣም ደብር አይደለም እኮ ልደብር ሺህ ጊዜ ልደብር ብቻውን ነው እኮ ነው የሚገርም ጀማዎችን ይጀምር ዜና በጀማ በስማ ምንም አታመጣም። ጀማ ትላለህ። እውነቱን ብናገር ከነሱ አትበልጡ። ሱንማ አሁን ይዘን ስንሄድ እናሳያለን። እነሱ አትበልጡም። እናንተ ይዘን ስንሄድ እናሳያለን። ከነሱም ታልፉ አይደለም። እኔ ጋር ደርሱ ማለት ይዘን ስንሄድ እናሳያለን።
በደነፋ ምናምን አይደለም፣ ግን ነገሮችን በፍቅር እንፍታ ብያለሁ። ምንም እንፈታው ነው በቃ በፍቅር እንፍታ። አዎ በፍቅር ነው እንፍታ። እነሱ ስለ ፍቅር ነው ያወራነው። ይዘን እንሂድ ነው ዋናው ጥያቄ። ይዘን እንሄዳለን በፍቅር ሰላም እኮ ነው። እኛ ይዘናቸው እንሄዳለን። አንተም ትሄዳለህ። ገንዘቡን ከፍላችኋለን ምናምን እያሉ ነው። ብዙ ገንዘብ አለንም እያሉ ነው። አስፈልጋችሁ አለ ገንዘብ አያታስብም። አሁን ገባ እናንተ መንገድ ዳር እንደ ሴትና ዳሪ ነው ማለት ነው የቆጠረው። ምን ማለት ነው? ምን እየሰራችሁ ነበር መጀመሪያ? እኛ ደግሞ እየጠበቅን ቪዲዮ እየሰራን ነበርና እንዴት አስበን ነው ይሄን ቪዲዮ እንዳታጠፋው? እሺ እንዴት አስበው ነው? አሁን እኛ እንሂድ። ለመሰለሽ ሌላ ነገር ነው ፈጠረ። የተማተነው አሁን ማለት ይላል የተመተሩ አትችሉም እንዴ? በአንደኛ ማተደም እዚህ ጋር ገባለ ሄድ ለራስ ሄድ ለራስ ሄድ እንደዛ ይባላል። ሰማ ነው ልቀቃት፣ አትንካት፣ እንዳትነካት። ምንም ማንንም የምነካበት ነገር የለም። አሁን አንተ ሐሳብ ምንድን ነው? መፍትሄ ሰጠህ ነው? ሐሳብ ምንድን ነው? ያተርፋል ብላችሁ ነው እንዴ ከጀርባው የምታርፉት? አዎ እንዴ በጣም አተርፋል። እናንተ ልጁ ልታስገድሙ ነው እንዴ? በሰላም እንድ ልጁ የሚሄድ ምን እንደዛ ይባላል ነው ብራዘር፣ እንደዛ ይባላል። አትንካኝ፣ ሌላ ነገር ውስጥ ታስገባኛለህ አንተ ሰው። ሄድ በሰላም ነገር ነው ጉዳዩ። ጸብ ነው እንደሚፈልግ ቆይ ጸብ ብሎ አንተ የፈለከው ሰው ከፈለክ ችግር የለውም። እዚሁ መፋየት ነው ሁሉም ነገር። ወንድ ልጅ ይፋየታል። ሜዳውን ፈረሱን እዚሁ ነው የምፈልገው። ግን ብቻዬን ያለው ትጎዳለህ። ገባህ? ተጎጂ ነህ። ለኔ ብቸኝነት ተጎጂ ነህ። ልንጎዳ አሁን እንዲህ ያወራ ልንጎዳ እንችላለን። ገባህ? እኔ እያወራ እነሱንም ይዘን ነው የምንሄደው። ስማ ሴት ልጆች ናቸው፣ እህቶቼ ናቸው እያልኩ ነው። ሴት ምን እንደሆነ ማይገባ ከሆነ የሰማህ ነው። ሴት ምን እንደሆነ ማይገባ ከሆነ አንተ እኔን ገለህ ነው እነሱን ልጅ ግልጽ ልንገርና ማለት ነው። እስቲ ዘይድ አንተ እኔ ያለው ደፍረህ እነሱ ማለት ነው። ዘይድ ሰማህ ነው። ወንድ ጎንክ ደግሞ እንዴት እንደምገለህ ያሳያለሁ ነው ደግሞ እንዴት እንደምገለህ ያሳያለሁ። ኦኬ እኔን ነው የምትገለው? አዎ እርግጠኛ እንዴት እንደምገለህ ያሳያለሁ። ለረፉ ወንድሜ ቆይ ተረጋጋ። ምንድነው እንደምገለህ ያሳያለሁ። ላይ ወደዚህ እንዴ ልቀቀኝ። እዚህ ጋር ነው አንተ ዘረር በእናትህ ያሳያል። እራ በግፍት ዘረር ተረጋጉ። አንተ ልቀቅ አንተ ነህ አውረኝ። ወይኔ ጉድ አንተ ለካ አንተ በላ እንዳትመታ በእናትህ እና በቃ ወንድሜ እንሂድ በቃኛ አግሪታ ጀመር ነው እሱ ምንም ልቀቀኝ። እኔ አንቺን ስጀምር ይዤሽ ነው የምሄደው እንደው አንቺን ይዤሽ ነው የምሄደው። ገባሽ? ልቀቀኝ። ሊኖረኝ እኔ ዛሬ እኮ እኔ አውረኝ። እዚህ ጋር ምንድነው እንደዚህ ምንድነው ከኔ ጋር የምታወራው? በቃ ወንድሜ እንሂድ። የሰማህ ነው። አንድ ለምን ሻት ምንም የምታመጣው ነገር የለም። ልንገርህ ምንም የምታመጣው ነገር ባይገርም እናንተ ፍቷ ምንድነው ነገር ምንድነው የምትፈታው? ሄዶ በቃ እናንተ የት ነው የምሄዱት? ምን ማለት ነው? የትም አይሄዱም። ልንገርህ የትም አይሄዱም። በቃ